ትንቢተ ሐጌ ምዕራፍ 1 ከቁጥር 1 ጀምሮ እስከ ቁጥር 5 ድረስ አብረን እናንብብ። እኔ በአዲሱ ትርጉም ነው ማነበው። ዳርዮስም በነገሰ በሁለተኛው ዓመት በስድስተኛው ወር በመጀመሪያው ቀን የእግዚአብሔር ቃል በነቢዩ ሐጌ በኩል ወደ ይሁዳ ልጅ ወደ ሰላትያ ልጅ ወደ ዘሩባቤልና ወደ ሊቀ ካህናቱም ወደ ኢየሱድቅያስ ልጅ ወደ ኢያሱ እንደዚህ ሲል መጣ። እግዚአብሔር ጸባዖት እንደዚህ ይላል፣ ይህ ሕዝብ የእግዚአብሔር ቤት የሚሰራበት ጊዜ ገና ነው ይላል። የእግዚአብሔር ቃል በነቢዩ ሐጌ በኩል እንደዚህ ሲል መጣ። ይህ ቤት ፈርሶ ሳለ እናንተ ራሳችሁ በተዋቡ ቤቶች ውስጥ ለመኖር ጊዜው ነውን? ስለዚህም እግዚአብሔር ጸባዖት እንደዚህ ይላል፣ እስቲ ልባችሁን መንገዳችሁን ልብ በሉ። ቁጥር 4 ይህ ቤት ፈርሶ ሳለ እናንተ ራሳችሁ በተዋቡ ቤቶች ውስጥ ለመኖር ጊዜው ነውን? ስለዚህም እግዚአብሔር ጸባዖት እንደዚህ ይላል፣ እስቲ ልባችሁ መንገዳችሁን ልብ በሉ። ጌታ የተባረከ ይሁን። በእነዚህ ሁለት ሳምንቶች ውስጥ በዋነኝነት ጊዜው አሁን ነው በሚል ሐሳብ እንካፈላለን እግዚአብሔርን ቃል። ዛሬ ግን እንድናይ የምፈልገው በመጀመሪያ በዚህ ቁጥር 1 ላይ የተጠቀሱ ሁለት በጣም የተወደዱ እግዚአብሔር ሰዎች አሉ። አንደኛው አገረ ገዢው ዘሩባቤል ነው። ሁለተኛው ሊቀ ካህናቱ ኢያሱ ነው። እግዚአብሔር ለሁለቱ በሽማግሌው ነቢይ በሐጌ በኩል ሊል የፈለገውን ዋና ሐሳብ እንካፈልና በመቀጠል ደግሞ ከታሪኩ ቅደም ተከተል በመነሳት እንግዲህ እዚህ ክፍል ላይ በዋነኝነት የመልእክቱ ዓላማ እግዚአብሔር የሚገርማችሁ ነገር ነቢዩ ሐጌን በመጠቀም ከምርኮ የተመለሰውን ሕዝብ ይናገረው የነበረው በዋነኝነት መንፈሳዊ ተነሳሽነትን መፍጠር ነው። መንፈሳዊ ንቁ የሆነ መንፈሳዊ ተነሳሽነት በተለይ በእግዚአብሔር ጉዳይ ላይ በመንፈሳዊ ጉዳይ ላይ እና እንዲሁም ደግሞ ምዕራፍ 1 እንደዚህ የሚል ስያሜ አለው። የእግዚአብሔርን ቤት ለመስራት የቀረበ ጥሪ እና ጥሪውን ያቀረበው ዘሩባቤል አይደለም፣ አገረ ገዢው ወይም ደግሞ ኢያሱ አይደለም፣ ሊቀ ካህናቱ ራሱ እግዚአብሔር ነው። ስለዚህ በእግዚአብሔር ጉዳይ ንቁ ተሳታፊ የምንሆንባቸው መንፈሳዊ መርሆችን በቃ አለ አይደለ፣ በጣም ቸልተኝነትን ያስወገደ የሚገርማችሁ ነገር ግዴለሽነትን ያስወገደ አሁን የሚለውን ጊዜ ለእግዚአብሔር የሚጠቀም ቀጠሮ የማያበዛ ከኔ ጋር ናቸው አይደለ? ገና ከማለዳው ሲጀምር በመጀመሪያ የህይወቱን መጀመሪያ ለእግዚአብሔር የሚሰጥ አይነት ህይወት እንደዛ አይነት አቋም እንዲኖራቸው ነው እግዚአብሔር የፈለገው። የትንቢተ ሐጌ ዋናው መልእክት መንፈሳዊ ሰው መልእክቱን ሰምቶ ሲጨርስ ተነሳሽ እንዲሆኑ በእግዚአብሔር ጉዳይ ላይ ንቁ ተሳታፊ እንዲሆኑ ስለሆነ እሱን እንመለከታለን። አሁን ያነበብነው የትንቢተ ሐጌ መጽሐፍ የተጻፈው ከምርኮ ለተመለሰው የእስራኤል ህዝብ ነው። እንደምታውቁት የእስራኤልን ታሪክ እንደ አንጓ ለሁለት የከፈለ አንድ ጉዳይ አለ። በተለይ ደግሞ ደቡብ የሚባለውን የእስራኤልን ክፍል ለሁለት የከፈለ ምርኮ የሚባለው ነገር ነው። ሁልጊዜ እንደዚህ ትልልቅ ሂስቶሪካል ኢቨንቶች ወይም ደግሞ በታሪክ መካከል ማይረሱ ክስተቶች በፊትና በኋላ እንዲህ ያደርጉታል። እኛም አገር ላይ ለምሳሌ አንዳንድ ከኛ በፊት የነበሩ አባቶች ታውቃላችሁ እድሜያቸውን የሚናገሩት እንደኛ በቁጥር አይደለም እና በማይጨው ጦርነት ጊዜ እንደዚህ አይነት ሰው ነበርኩኝ፣ በእንትኑ ጊዜ እንደዚህ አይነት ነበርኩኝ፣ የአድዋ ድል ጊዜ እንደዚህ ነበርኩኝ። እኛም አሁን አባይ ተገድቦ ካለቀ በኋላ አባይ ተገደበ ሰዓት እንላለን። ክብር ለኢየሱስ ይሁን። መልካም ነገርን እየመረጠን ማለት ነው። ስለዚህ የነሱ የጦርነት ጊዜ ነው፣ የአድዋ ጦርነት ጊዜ፣ የማይጨው ጦርነት ጊዜ፣ የምናምን ጦርነት ጊዜ እንትና ጃንሆይ እንደዚህ ተገለበጡ ጊዜ ነው የሚሉት። እኛ ደግሞ አባይ ተገደበ ጊዜ የሚሊኒየም ጊዜ ነው። ጥሩ ነው የምንመርጠው። ጌታ የተባረከው እና እነዚህ ትልልቅ ሂስቶሪካል ክስተቶች በታሪክ መካከል በፊት በኋላ እንዲባል ያደርጋሉ። ስለዚህ የእስራኤል ነቢያት ታሪክ ከምርኮ ጋር ይያያዛል። እስራኤል ከመማረኳ በፊት፣ እስራኤል በተማረከች ጊዜ፣ እስራኤል ከተማረከች በኋላ፣ ከምርኮ በፊት፣ በምርኮ ውስጥና ከምርኮ በኋላ። ለምን እነዚህ ነቢያት የሚገርማችሁ ነገር ያገለገሉበት ዘመን እና ያገለገሉበት ህዝብ ከምርኮ በፊት የነበረው ከምርኮ በኋላ የነበረው በምርኮ ውስጥ የነበረው አንድ አይነት ስላልነበረ
በአገሩ ተቀምጦ እግዚአብሔር ያወረሰው ምድር ላይ ተቀምጦ ከናት ከአባቱ ከሚስት ከልጆቹ ጋራ የነበረን ማህበረሰብ ማገልገልና የሚገርማችሁ ነገር ባል የት እንዳለ የማታቅ ሚስት ልጆቿ የት እንዳሉ የማታቅ ሚስት በሰው አገር በሰቀቀን ምርኮኛ የሚል ታፔላ ተለጥፎባት የነበረች ሚስት ልክ እንደዚሁ ሚስቱ የት እንዳለች የማያቅ ባል ልጆቹ የት እንዳሉ የማያቅ ባል አይኑ እያየ ቤተ መቅደስ ሲቃጠል አይኑ እያየ መቅደስ ሲቃጠል አይኑ እያየ ቤቱ ሲቃጠል በኋላ ምርኮኛ ሚል ታፔላ ተሸክሞ ሰው አገር የተቀመጠን ሰው ማገልገል እኩል አይደለም። ከኔ ጋር ናችሁ አይደለ? ስለዚህ በምርኮ ውስጥ የነበረው ህዝብ በጣም ለእግዚአብሔር ነገር ቸልተኛ የሆነ የተጎዳ ስሜቱ ሞራሉም የተሰበረ መዝሙር ያቆመ መዝሙር 138 ላይ ጠላቶቻችን ከማረኩን በኋላ በሰው አገር ወስደው መዝሙር ዘምሩልን አሉን እኛ ደግሞ አንዘምርም ብለን መሰንቋችንን ሰቀልን እንደውም ጽዮንን እያሰብን አለቀስን ያኔ ከባቢሎን ምርኮ በፊት የነበረው ህይወት በቤታችን በአገራችን አንድ ላይ ሰብሰብ ብለን መቅደስ ሄደን ምናመልከው እያሉ በትዝታ እየኖሩ ነው የሚያለቅሱት ቢሆንም ግን እግዚአብሔር ራሱን ያለ ምስክር ስለማይተው በተማረከው ህዝብ መሃል የራሱን አገልጋዮች በማስነሳት ነቢያቶችን ተጠቅመዋል። ሆኖም ግን ይሄ እግዚአብሔር ለንስሐ የሚገርማችሁ ነገር ለንስሐ ወደ ባቢሎን ከወሰዳቸው በኋላ ወደ ባቢሎን የወሰዳቸው በዋነኝነት እንደምታውቁት ለንስሐ እንዲገቡ ነው። አባብላታለሁ ወደ ምድረ በዳ ወስዳታለሁ በዚያም የልቤን ለልቧ እናገራለሁ እንዳለ እግዚአብሔር በምድራቸው ተቀምጠው እግዚአብሔርን ስለረሱ እግዚአብሔርን ችላ ስላሉ በእግዚአብሔር ጉዳይ ላይ የሚገርማችሁ ነገር ዝንጉ ስለሆኑ እግዚአብሔር ናቡከደነጾር የሚባል ንጉስ ባቢሎን የምትባልን ሀገር በመጠቀም ለ70 ዓመት ወደዛ ወሰዳቸውና እንደ ቅጣት አርጎ ተጠቀመባቸው። መጽሐፍ ቅዱሳችሁን ስታነቡ የሚገርማችሁ ነገር በዋነኝነት ነብዩ ኤርሚያስ ከምርኮ በኋላ ስላለው ጉዳይ ብዙ ተንተንብዮአል። ገብታችሁ አንብቡ። በተለይ ትንቢተ ኤርሚያስ ምዕራፍ 29 አካባቢ ላይ 70 ዓመት ትባረካላችሁ 70 ዓመት ሲፈጸም እጎበኛችኋለሁ ጉብኝቱ ምንድነው እመልሳችኋለሁ የሚል አይነት ነው። ነብዩ ኢሳይያስም የሚገርማችሁ ነገር ስለዚህ ጉዳይ ተንብዮአል። ሆኖም ግን ህዝቡ ምርኮ ላይ ከሄደ በኋላ 70 ዓመት ሲፈጸም የሚገርማችሁ አንድ ሞደው ቃል አለ እዝራ መጽሐፍ ላይ። በነገራችን ላይ የእዝራ መጽሐፍ የነህሚያ መጽሐፍ ከዛ በኋላ ደግሞ ነብዩ ሐጌ የጻፈው ትንቢተ ሐጌ ትንቢተ ዘካርያስ አንድ ላይ የሚጠኑ ከምርኮ በኋላ ያለውን ጉዳይ በአግባቡ የሚያወሩ የነቢያቶች ታሪክ ነውና የሚገርማችሁ ነገር እንደዚህ ሚል ቃል አለ እዝራ ሲጀምር እግዚአብሔርም በኤርሚያስ የተነገረው ትንቢት እንዲፈጸም የቂሮስን መንፈስ አስነሳ ይላል። ምንድነው እግዚአብሔር መልሳችኋለሁ ብለዋል። 70 ዓመት ተፈጽሟል። 70 ዓመት ሲፈጸም የሚገርማችሁ ነገር ትማረካላችሁ የሚለውን እንዲያስፈጽም ናቡከደነጾርን እንደተጠቀመ ትመለሳላችሁ የሚለውን ደግሞ እንዲያስፈጽም ቂሮስን ተጠቀመ። እነዚህ ሁለቱም አሕዛቦች ቢሆኑም ግን ዙፋናቸው ላይ ቁጭ ብለው ዙፋኑ ላይ የተቀመጠውን ፈቃድ ነበር የሚያስፈጽሙት። እግዚአብሔር የተባረከ። ለዚህ ሆኖ በምሳሌ መጽሐፍ የንጉስ ልብ እንደ ውሃ ፈሳሽ በእግዚአብሔር እጅ ነው ወደ ፈለገው ያዘነብለዋል የሚለው ናቡከደነጾር ቁጭ ብሎ ሲያገለግል የነበረው ግን የእግዚአብሔርን ፈቃድ ነበር። እስራኤልን ቀጣበት። እስራኤል የቀጣቷ ዘመን ደግሞ ሲያልቅ ሊጎበኛቸው ፈለገ። ከዛ በኋላ ሊያስባቸው ፈለገ። መጣና እንደገና በራሱ ዙፋን ላይ ተቀምጦ የራሱን ህዝብ እያስተዳደረ የነበረውን ቂሮስን ትንቢት አስፈጻሚ አድርጎ አስነሳው። ቂሮስ ከአሕዛብ ነገስታት መካከል በመልካምነት የሚታወቅና ከ100 ዓመት በፊት ነብዩ ኢሳይያስ ስሙን ጠርቶ ትንቢት የተናገረው ንጉስ ነው። ታውቃላችሁ ኢሳይያስ 45 ላይ ለቀባሁት በፊቱ ይርዘን እያለ እግዚአብሔር የተናገረው ሰው ነው ቂሮስ። ሁሉ ጊዜ እዝራ ምዕራፍ 1 ቁጥር 1ን ሳነብ አንድ መንፈስ ልቤ ላይ ይከብዳል። እግዚአብሔር ወዳጆቼ ሆይ የሚናገር ብቻ ሳይሆን የሚፈጽምም እንደሆነ ደግሞ ቂሮሶች እንዳሉት ፈቃዱን የሚያስፈጽሙ ቂሮሶች እንዳሉት እንደው እንደ እግዚአብሔር ሰው ልንገራችሁ በዚህ ክረምት እግዚአብሔር በቂሮስ ይባርካችኋል። ቂሮስ ማለት ትንቢት አስፈጻሚ ማለት ተመልከቱ። እንደውም ምዕራፍ 1 ላይ እዝራ መጽሐፍን ገብታችሁ ማታ ቤት ታነቡት። ቂሮስ አንድ ቀን ተነስቶ እግዚአብሔር ቤቱን እንድሰራ አስነስቶኛል ማለት ጀመረ። ገብቶ እኮ አያመልክበትም፣ ገብቶ እኮ አይጸልይበትም፣ ገብቶ እኮ አያጥንም፣ ስለ እግዚአብሔርም የሚያውቀው ጉዳይ የለም። ግን
ኤርሚያስ አንድ ትንቢት ተናግሯል 70 ዓመት እንደውም አንዳንድ ሰዎች ታውቃላችሁ ትንሽ የብረት ቀንድ ሰርተው የእንጨት ቀንድ ሰርተው እየሰበሩት ሰሞኑን ነው የምትመለሱት ሲሏቸው ኤርሚያስ የብረት ቀንድ ሰርቶ ኖ አትመለሱም 70 ዓመት እዚህ ምድር ላይ ይቆያል ስለዚህ ወይን ተከሉ ቤት ተከራዩ መሬትም ግዙ እንደውም የአንድ ትውልድ እድሜ ስለሆነ መሬትም ግዙ እዚህ አግቡ ተጋቡ ውለዱ እግዚአብሔር መቆየታችሁ ቁርጥ ነው 70 ዓመት ስትደርስ ግን እመጣለሁ ብሏል እግዚአብሔር ከዚህ ውጪ ህዝቡን አታዘናጉ ብሎ ከሐሰተኛ ነቢያት ጋር እንደተጣላ ሐሰተኛ ነቢያትም ጫና ፈጥረውበት እሱን እንዳሳደዱት ዋጋ እንደከፈለ ትንቢተ ኤርሚያስ ላይ ተመለከታላችሁ ሰዓቷ ስትደርስ ምናልባት ግማሹ ትንቢት የሰማ ህዝብ የለም እንደገና ትንቢት የተናገረው ኤርሚያስም የለም ግን ዋናው እግዚአብሔር ስለነበረ የአንድን ሰውዬ መንፈስ ስለ ትንቢቱ ማንቀሳቀስ ጀመረ ለዚህ ነው በኤርሚያስ የተነገረው ትንቢት እንዲፈጸም እግዚአብሔር የቂሮስን መንፈስ አነሳሳ ይላል ወዳጆች ሆይ እግዚአብሔር በዚህ ክረምት አንድ ሰው በልጅነት የሰማውን ትንቢት ከእግዚአብሔር የሚጠብቀውን ትንቢት እንዲያስፈጽምለት የአንድን ቂሮስ ልብ ያነሳሳለታል ሶስት ሰው ነው ግን አሜን ያለ ሲያጠገባችሁ ያለው ሰው እግዚአብሔር በቂሮስ ይባርክ በሉት እስቲ ቂሮስ ማለት ትንቢት አስፈጻሚ ማለት የሰማችሁትን ትንቢት አቅምም ልብም ያለው እንደው ከሐሳቤ እንዳልወጣ እንጂ ስለ ቂሮስ ሳስብ ታውቃላችሁ የቂሮስ ትልቁ በረከቱ እግዚአብሔር የተናገረውን ትንቢት የማስፈጸም አቅም ያለው ሰው ነው አንዳንድ ጊዜ ታውቃላችሁ ሰዎች ይወዷችሁና ወደዋችሁ የሆነ ነገር ለማድረግ ግን አቅም አይኖራቸውም ስለዚህ ልብ ያላቸው አቅም የሌላቸው ሰዎች ይሆናሉ ማለት ነው አንዳንድ ሰው ደግሞ አቅም ይኖራል ልቡ የለውም ምንም ማድረግ አይቻልም የሚገርማችሁ ነገር ቂሮስ ማለት እግዚአብሔር የተናገረውን ትንቢት ለማስፈጸም ልብም አቅምም ያለው ማለት አልገባችሁ በጣም የሚወዷችሁ ሰዎች በእናንተ የህይወት መንገድ ውስጥ መሳተፍ የሚችሉበት አቅም ከሌላቸው ምን ይባላሉ እነሱ ልብ ያላቸው አቅም ግን እንጅሩ ይላሉ ኦሮምኛው አቅም ግን የላቸው ተመልከቱ መኪናኮ ቢገዙላችሁ ልቡ አላቸው ይሄ የእግዚአብሔር ሰው ለምንድን ነው በእግሩ የሚሄደው ብለው ቅር ይሰኛሉ ግን ልቡን ያላቸው ለማድረግ ሲሉ ግን ምንም አይችሉም አሁን እነዚህ እንደዚህ አይነት ሰዎች ደግሞ አንድ መኪና አይደለም ደግሞ 10 መኪና ደግሞ መግዛት የሚችሉ ሰዎች አሉ አቅሙ አላቸው ልቡስ የላቸውም አገልጋይ ለምንድን ነው በመኪና የሚሄደው የሚል ትምህርት ሁሉ ሊኖራቸው ይችላል እነዚህ ሰዎች ቆንጆ መኪና ያዘ አገልጋይ ሁሉ የሉምናት አባል ሊመስላቸው ይችላል እነዚህ አይነት ሰዎች እንደዚህ ሸሚዝ እዚህ ጋር ተቀዶ አስገልብጠ ካለበስ ከዛ በኋላ ጫማ ተጣሞ እንዲፊት ሊወጋ ካልደረሰ የተጠራ የማይመስላቸው ሊሆኑ ይችላሉ እነዚህ አቅሙ አላቸው ልቡ የላቸውም ቂሮስ ግን ማለት ልቡም አቅሙም ያለው ማለት ነው በዚህ ክረምት በጌታ በኢየሱስ ስም በእናንተ የህይወት መንገድ ላይ ልብም አቅምም ያለው ቂሮስ ያገኛችሁ ተመለሱ ሲል መጻፍ ይችላል ተመለሱ ሲል ስፖንሰር ማድረግ ይችላል ከባቢሎን ወደ አገራችሁ ተመለሱ ሲል ማህተም መምታት ይችላል ልቡም አቅሙም ያለው ማለት እግዚአብሔር የተባረከ ነው ስለዚህ እግዚአብሔር በምርኮ ውስጥ የነበረው ህዝብ ዘመኑ ሲያልቅ የአንድን ሰው ልብ አነሳሳና አንድ ቀን ተነስቶ እንደዚህ አላቸው እስራኤላውያንን በ127 ዓመት አገር የተበተኑትን እንደዚህ አላቸው እግዚአብሔር አምላክ ቤቱን እንድሰራ አስነስቶኛል ስለዚህ ከናንተ መካከል የእግዚአብሔር ቤትን የመስራት ልብ ያለው ሰው ወደ አገሩ መመለስ ይችላል እፈቅዳለሁ ብሎ የሚገርማችሁ ነገር ቂሮስ ፈቀደ ይሄንን ድምጽ የሰሙ ወደ 50,000 የሚጠጉ ከተበተኑት እስራኤላውያን መካከል ወደ 50,000 የሚጠጉ ሰዎች ሲሰባሰቡ መሪ ሆኖ ወዳጆቼ ሆይ ወደ ኢየሩሳሌም ይዟቸው የመጣው ሰውዬ ዘሩባቤል ይባላል የዘሩባቤልን ጉዳይ ሳምንት ነው የምንመለከተው እና ደግሞ እሱ አገረ መገዥ ነው ፖለቲካ እንቅስቃሴ ነው የሚያንቀሳቀሰው ሁለተኛ ሊቀ ካህን ነበረ መቅደስ አልነበረም ግን ስያሜው ነበረው ምጣኑ አልነበረም መቅደሱ አልነበረም ወይም ደግሞ የስርየት ጉዳዩ ተቋርጧል ግን ሊቀ ካህን ነበረ ኢያሱ የሚባል ከኢያሱ ጋር ከዘሩባቤል ጋር ሆነው አብረው ኢየሩሳሌም ደረሱ ወይም ደግሞ ቤተልሔም ደረሱ ቤተልሔም ሲደርሱ አስቀድሞ የቤተልሔም ሁኔታ የነህምያን መጽሐፍ ስታነቡ ከተማይቱ ፈራርሳለች በዋነኝነት መቅደሱ ፈርሷል ከዛም ንጉሱ የሚኖርበት የነበረው ቤተ መንግስት ፈርሷል የነሱ ቤት ራሱ ፈርሷል መሄድ ያልቻሉ መጓዝ ያልቻሉ ጥቂት ሰዎች በታላቅ አንገት መድፋትና ስድብና መከራ ውስጥ ነበሩ ስለዚህ ሲደርሱ ፍርስርስርስርስ ያለ ከተማ ላይ ነበር የደረሱት ከዛ በኋላ እግዚአብሔር ወደዚህ የላካቸው ቤታቸውን እንዲሰሩ ሳይሆን ቤቱን እንዲሰሩ ነው
የምታስታውሱ ከሆነ ራሱ ቂሮስ ለአምላካችሁ ለእግዚአብሔር ቤት ስሩለት ቃል በቃል ዕዝራ ምዕራፍ 1 2 3 4 ላይ ሲናገር ለአምላካችሁ ለእግዚአብሔር ቤት ስሩለት ብሎ ወደዚህ የመጡት በአንድ ልብ የእግዚአብሔርን ቤት ለመስራት ነው። ስለዚህ እንደደረሱ የፈራረሰችውን ከተማ የሚገርማችሁ ነገር አገኟት በፍጥነት። ዕዝራን ስታነቡ እንደገና ነህምያን ስታነቡ ይሄንን የሐጌር መጽሐፍ ስታነቡ በመጀመሪያ ትኩረታቸው የነበረው የፈረሰው የእግዚአብሔር መቅደስ ነበረ። የፈረሰው የእግዚአብሔር መቅደስ ነበረ። ወደ ቤታቸውንም ትተው ቤተ መንግስቱንም ትተው የእግዚአብሔር ቤትን ለመስራት የሚገርማችሁ ነገር ጀመሩ። ይሄ ዕዝራ ምዕራፍ 1 ዕዝራ ምዕራፍ 2 ዕዝራ ምዕራፍ 3 ላይ ነው። እና ያንን ትልቅ ሰለሞን የሰራውን መቅደስ በወርቅ የነበረውን መቅደስ የሚያብረቀርቀውን የሚያምረውን መቅደስ ከስደት የተመለሰ ከምርኮ የተመለሰ ባለው አቅም ለመስራት ሲጀምር ከፍተኛ ደስታ እና ከፍተኛ ሐዘን እንደነበረ ዕዝራ ምዕራፍ 3 ይናገራል። ሐዘንና ደስታው ምን አመጣው? በምድረ በዳ የተወለደው በምርኮ ምድር የተወለደው በባቢሎን ምድር የተወለደው ሕዝብ መቅደስ አይቶ ስለማያውቅ አሁን በሚሰራው መቅደስ ደስ ብሎት ሲጮ የድሮውን መቅደስ የሚያውቁ ያን ትልቁን ከርቀት የሚታየውን በወርቅ የተሰራውን የሚያምረውን መቅደስ ደግሞ የሚያውቁ በዛ ባጀት ልክ በዛ ፋይናንስ ልክ ይሄኛው ቤት እንደማይሰራ አውቀው ያንን እያስታወሱ አለቀሱ። እና ዕዝራ ሲጽፍ እንደዚህ አለ፣ የቱ ደስ ብሎት የቱ አዝኖ ማልቀስ፣ የቱ ደስ ብሎት እየጮኸ የቱ ደስ ብሎት አዝኖ እያለቀሰ እንደሆነ እስከማይታወቅ ድረስ በከተማይቱ ታላቅ ውቀት ሆነ። አባቶች የድሮውን መቅደስ ብታዩ ብሎ ያንን ትልቁን መቅደስ እያስታወሱ፣ አዲሱ ጄኔሬሽን ደግሞ የሚገርማችሁ ነገር እኛ ስለ መቅደስ ሲወራ እንጂ አይተናናቅም መቅደስ አሁን ልናይ ነው በሚል ደስታ የተቀላቀለ ነበረ። ሆኖም ግን የመሰረት ድንጋዩ ተጣለ። ያ ጩኸት፣ ያ ደስታ፣ ያ ሴሌብሬሽን ጠላቶቻቸው ጋር ደረሰ። የሚገርማችሁ ነገር እስራኤል እንደገና የእግዚአብሔር ቤትን መስራት ጀምራለች የሚል እስራኤል እንደገና መቅደሱን ማደስ ጀምራለች፣ የመሰረት ድንጋይ ጥለዋል የሚል ዋናው ሐሳቤ እዚህ ጋር ነው። የዚህን ሰዓት ሳምራውያንና አሕዛቦች በፍጥነት በመምጣት እስራኤላውያንን ተዋጓቸው። እስራኤላውያንን ጭንቁስ ከተቷቸው፣ ውጥረቱስ ከተቷቸው። ምክንያቱም ይሄ መቅደስ ካለቀ ከኔ ጋር ናችሁ? ይሄ የመቅደስ ስራ ካለቀ እንደገናም ደግሞ አምልኮ ከተጀመረ መቅደስ ውስጥ ያሉ መንፈሳዊ እንቅስቃሴዎች በደንብ ከተቀጣጠሉ እስራኤል መታደስ ትጀምራለች። እስራኤል ኃያል መሆን ትጀምራለች። እስራኤል ማምለክ ትጀምራለች። እስራኤል ውስጥ እግዚአብሔር ትኩረቱን ያደርጋል። ስለዚህ የእስራኤል ኃይል ስለሚታደስ ማህበራዊ መንፈሳዊም ጉዳዩ ዋናው ተጽዕኖ የሚገርማችሁ ነገር መቅደሱ ስለሆነ ይሄን በማወቅ መተው ተዋጓቸው እና ከዛ በኋላ አስጣሏቸው። እንደውም የሚገርማችሁ ነገር ታላቅ ተራራ ሆይ አንተ ምንድነህ? ሳምንት እንመለከተዋለን የሚል ምንድነው መልእክት የመጣለት ለዘሩባቤል ያንን ኃይል ነው። ይሄ ከስደት የተመለሰ ምንም የሌለውን ሕዝብ የተደራጁ የሚገርማችሁ ነገር በጣም ጦር መሳሪያ ያላቸው አቅም ያላቸው እንዴት አድርገው ይግጠሟቸው? ስለዚህ ደንግጠው ስራውን ተዉት። መንፈሳዊ ተጽዕኖስ ገቡ። መንፈሳዊ ጦርነት ተጀመረ። የዛን ሰዓት ስራውን ትተው የሚገርማችሁ ነገር እኛ ምን አዳከመን መቅደሱን እንሰራለን ብለው ትተው ዞር አሉ ወደ ራሳቸው ስራ፣ ወደ ራሳቸው ቤት ዞር አሉ። ይሄኛውን መቅደስ ስንሰራ ይሄኛውን ቤት ስንሰራ ጦርነት ካለው ጦርነት ወደ ሌላው ጉዳይ ዞር እንበል ብለው ወደ ራሳቸው ቤት ገቡ እና የራሳቸውን ቤት ሰሩ። አሁን ያነበብኩላችሁ ክፍል ላይ ቁጥር 3 ላይ ቤታቸውን እንዴት አድርገው እንደሰሩ እግዚአብሔር ሲናገር የሚያምር አርገው፣ አዲሱ መደበኛ የድሮ ትርጉም እንደውም የተሸለመ አርገው ጌጠኛ አርገው የሚገርማችሁ ሰሩ። እግዚአብሔር አልከፋ። ከዛም በኋላ የሚገርማችሁ ነገር እንደገና ሌላ ቤት ሰሩ። ከተማይቱ በሚያምር ቤት ተሞላች። ያቺ የፈረሰች ከተማ የሚያምር ከተማ መሆን ጀመረች። በዚህ መሃል ግን እስከ አሁን ድረስ አንድ ቤት አልተሰራም ነበረ። አንድ ቤት እንደፈረሰ ነው። አንድ ቤት የሚገርማችሁ ላዩ ላይ የወዳደቁ ድንጋዮች አልተነሱም። በጎንና በጎን ያሉ የግለሰብ ቤቶች ተሰርተው አምረው የአንድ ቤት ግን አልተሰራም። ያ ቤት የእግዚአብሔር ቤት ነበረ። እግዚአብሔር ለ16 ዓመታት ከኔ ጋር ናችሁ አይደለ? ታዝቦ ካሁን እቺን የፈረሰች ቤቴን ይሰራሉ ብሎ ቢጠብቅ አልሰራ ሲሉት የሚገርማችሁ ነገር ነብዩ ሐጌን በማስነሳት ለዛ ለፈረሰው ቤት ትኩረት እንዲሰጡ፣ ለዛ ለፈረሰው ቤት ጊዜ እንዲሰጡ፣ ለዛ ለፈረሰው ቤት የሚገርማችሁ ነገር ገንዘብ እንዲሰጡ እና አቴንሽን እንዲሰጡት ስለፈለገ
ነብዩን ላከው። ነብዩን ሲልክ ከኔ ጋር አሁን ዋናው ሐሳቤ ዛሬ የምንመለከተው ነብዩን ሲልክ ህዝቡ በራሱ ጉዳይ ተይዞ ነበር። በራሱ ቤት ተይዞ ነበር። እንደውም በመሃል ስለ እግዚአብሔር ቤት ሐሳብ ከተነሳ ቃል በቃል ምን ብለው ነው የሚመልሱት? የእግዚአብሔር ቤት የሚሰራበት ጊዜ ገና አልደረሰም። ለዛ ነው የመልእክቴን ርዕስ ጊዜው አሁን ነው የሚል። ቀስ ብለን እንደርሳለን። የት ይሄድብናል? ዋናው የኛን ነገር መጀመሪያ መቀመጫ ይልበላለች ዝንጀሮ ወይ ጦጣ ብለው ይሆናል እንግዲህ ከነሱን የመጣው መሰለኝ። መጀመሪያ የኛን ነገር ብለው በራሳቸው ጉዳይ ተይዘው በራሳቸው ነገር ተይዘው የሚገርማቸው ነገር ከፍተኛ የሆነ መንፈሳዊ ቸልተኝነት ከፍተኛ የሆነ መንፈሳዊ ግዴለሽነት ውስጥ ገብተው የነበረውን ማህበረሰብ እግዚአብሔር እድሜው ከ70 እስከ 80 የሚደርስ የመጀመሪያውን መቅደስ ያየ መጀመሪያ የተማረከ በልጅነቱ በባቢሎን ምድር ቆይቶ የመጣ አንድን ከስደት ለተመለሰው ወይም ከምርኮ ለተመለሰው ህዝብ የመጀመሪያ ነብይ የነበረ ሐጌ የሚባልን ሰው ሄደና ቀሰቀሰው። የሐጌ ዋነኛ የአገልግሎቱ ዓላማ ህዝቡን ለመንፈሳዊ ነገር ማነሳሳት ነው፣ ማነቃቃት። ከራሳቸው ከተያዙበት ጉዳይ በራሳቸው ጭልጥ ብለው ከጠፉበት ነገር የረሱትን የእግዚአብሔርን ነገር ማስታወስ። ነፍስ ቶሎ ነው የምትረሳው ታውቃለች። ነፍስ ቶሎ ነው የምትዘናቀው። ነፍስ ቶሎ ነው በዚህ ዓለም ጉዳይ የምትታሰረው። ስለዚህ እግዚአብሔር በሰጠው በትንቢት መንፈስ አቴንሽናቸው ወደ እግዚአብሔር ጉዳይ እንዲመጣ የተበታተነው የእስራኤል ትኩረት በራሳቸው ጉዳይ ላይ ያሉ ሰዎችን ወደ እግዚአብሔር ጉዳይ ዞር ማድረግ አንድ። ሁለተኛ ነገር ከመንፈሳዊ ቸልተኝነት አውጥቶ መንፈሳዊ ተነሳሽነት መንፈሳዊ ምንድነው መነቃቃት ውስጥ መክተት ነበረ የፈለገው። ለምንድነው እንደዚህ ሆነው? ለምንድነው ህዝቡ የተዘናጋው? መንፈሳዊ ዝንጉነትና ቸልተኝነት ከስደት የተመለሰው ህዝብ ላይ ለምንድነው የሆነው? አንድም በራሳቸው ጉዳይ ስላተኮሩ፣ ሁለትም የመንፈሳዊ ወይም ደግሞ የዲያብሎስ ጥቃት ሰለባ ስለነበሩ። ከኔ ጋር ናቸው። በራሳቸው ጉዳይ ተይዘዋል። ስለዚህ ይሄንን ነብይ አመጣውና በነገራችን ላይ የሐጌ መጽሐፍ 2 ምዕራፍ 38 ነው 39 ቁጥር ነው ያለው። በብሉይ ኪዳን ውስጥ ካሉ መጽሐፎች በትንሽነት ሁለተኛ ነው። ትንሽ ነው ግን በጠንካራ መልእክትነት ደግሞ የሚያክለው የለም። ጠንካራ መልእክት ነው ያለው። እንደውም ሐጌ ሲጽፍ 29 ጊዜ የሰራዊት ጌታ እግዚአብሔር እንደዚህ ይላል። በሁለት ምዕራፍ ውስጥ እነ ኢሳይያስ በ50 እና በ40 ምዕራፍ ውስጥ ያላሉትን በሁለት የሆነች ነገር አውርቶ የሰራዊት ጌታ እግዚአብሔር እንደዚህ ይላል እንደዚህ እያለ ስለሚናገር የሚገርማችሁ ነገር የመጽሐፍ ቅዱስ አስተማሪዎች የሐጌን መጽሐፍ አጣዳፊው መልእክት ይሉታል። በፍጥነት ወዲያው አንዳንድ ሰው የሆነ ስልክ ይዞ እያወራችሁ አሁኑኑ የሚላችሁ አለ አይደል? አሁን ያጀመርከውን ስራ አቁመ አሁን ከምትሄድበት ተመለሰ አሁን ልብስ ሳትቀይር ምናምን የሚላችሁ አስቸኳይ መልእክት አለ። መቼ እናርገው ብሎ ደግሞ የሚቀጥራቸዋል። እግዚአብሔር በሐጌ በኩል ያመጣው 29 ጊዜ እግዚአብሔር እንደዚህ ይላል የሚለው አጣዳፊ መልእክት ነው። ወዲያው ሰሙ አይደል? ወዲያው ወደ ተግባር እንዲገቡበት ምንድን ነበር አጣዳፊ መልእክት? ቤቴን ስሩ ነው። በቃ አለቀ። ባጭሩ ትኩረት ስጡኝ ነው። በነገራችን ላይ እግዚአብሔር ሙሉ ትኩረታችንን የሚፈልግ ወይም ደግሞ ሙሉ ትኩረታችን የሚገባው አምላክ ነው። ስለዚህ ይሄንን ከእግዚአብሔር ነገር ላይ ከመንፈሳዊ ነገር ላይ ቸልተኛ ሆነው ዝንጉ ሆነው የተውትን የእግዚአብሔርን ጉዳይ እንደገና በማነሳሳት በቅባት በጸሎት በማነሳሳት ወደ እግዚአብሔር ነገር ዞር እንዲሉ የማድረግ ኃላፊነት ይዞ ስለመጣ ህዝቡ ይል የነበረውን ጠርቶ ዘሩባቤልና ኢያሱና ህዝቡ ምን እንደሚል ሰምታችኋል። ምንድነው የሚለው እግዚአብሔር ሆይ ሲሉት የኔ ቤት የፈረሰው ቤት ለ16 ዓመት ተመልካች ያጣው ቤት የሚሰራበት ጊዜ ገና አልደረሰም እያለ ነው። ሰው ተዘናግቷል በኔ ጉዳይ ላይ ቸልተኛ ሆኗል በኔ ጉዳይ ላይ እና አነሳሱት ብሎ ለዛ ነው የሚገርማችሁ ነገር ቁጥር 5 ላይ መንገዳችሁን ልብ በሉ እስቲ ቼክ አድርጉት ገምግሙ መንገዳችሁን ከምርኮ ከተመለሳችሁ በኋላ 16 ዓመት ሆናችኋል። እንዴት ነበር እነዚህ 16 ዓመት ቆይታዬ ብላችሁ ገምግሙ። የግምገማ ጊዜ ሰጣቸው። ከኔ ሐሳብ እንዴት እንደራቃችሁ፣ ለኔ ጉዳይ እንዴት ዝንጉ እንደሆናችሁ፣ መንፈሳዊ ቸልተኝነት እንዴት እንዳጠቃችሁ ተመልከቱ ብሎ እግዚአብሔር እንደ ግለሰብም እንደ ሀገርም ራሳቸውን እንዲገመግሙ ተቀላችሁ። ራስን መገምገም የእግዚአብሔር ባህሪ ነው። ዘፍጥረት መጽሐፍ ምዕራፍ 1ን ስታነቡ ሁሉ ጊዜ እግዚአብሔር ከሥራው በኋላ የሰራውን ቼክ ያደርግ እንደነበረ አይደል እንዴ? እግዚአብሔርም የሰራውን አየ የሚለው ቃል እኮ የሚገርማችሁ ነገር ገመገመ ነው። እሱ ፍጹም ሆኖ ምንም ስህተት ሳይኖርበት ከዛ ካየ በኋላ ምን ይላል?
መልካም ነው፣ ምንም ይስተካከል የለውም፣ ቆንጆ ነው ብሎ የሚገርማችሁ እግዚአብሔር ሁለተኛ ቀን ሆነ ይላል ከእግዚአብሔር ግምገማ በኋላ። ከዛ በኋላ ሁለተኛ ቀን እግዚአብሔር ስራውን አየ። ዞር ብሎ እንዴት ነበር ዛሬ? ፀሐይ እንዴት ናት? ጨረቃ እንዴት ናት? ሙቀቱ ተመጣጣኝ ነው? ይሄን እኮ ነው የሚያወራው። ገመገመ። ጨረቃ መውጣት መግባት ማታ ላይ መሆኑ ልክ ነው? አዎ ልክ ነኝ ብሎ የሚገርማ ገምግሞ ሶስተኛ ቀን ይላል፣ አራተኛ ቀን ይላል፣ አምስተኛ ቀን ሰው የሰራ ቀንም ራሱ ገምግሟል። እንዴት ነበር የዛሬ ውሎ ስራዬ ብሎ ገመገመና መልካም ነው አለ። እንግዲህ እግዚአብሔር ሁሌ ምሽት ላይ በፍጥረት ስራ ውስጥ የሚገመግም ከሆነ ቆም ብሎ የሚያይ ከሆነ ማይሳሳተው ያልተሳሳተውን ካየ በብዙ ስህተት ውስጥ ያለው ሰው ደግሞ ቆም ብሎ ለምንድነው መንገዱን የማያየው? በብዙ ስህተት ውስጥ ያለ ሰው ደግሞ ብቻ ስህተት በሆነች ዓለም ውስጥ ራሱ ያለ ልክ እንድትሆን በማታበረታታ ልክነት ውጊያ ባለበት መስመር ላይ ደግሞ ያለ ሰው ሁሉ ጊዜ ቆም ብሎ ማታ ላይ ወሩ መጨረሻ ላይ አመቱ መጨረሻ ላይ ስራውን መገምገም አለበት። ራስን መገምገም፣ አገልግሎትን መገምገም፣ ትዳርን መገምገም፣ ስራን መገምገም የእግዚአብሔር ባህሪ ተካፋይነት ነው። እንደው ወዳጆች ሁሉ ጊዜ ሲመሽ ምን እንደምታረጉ ባላቅም ግን ይህ አይነት የህይወት ልምድ ካላችሁ ለቀጣይ ቀን ትልቅ በረከት ነው የሚጠብቃችሁ። እንዴት ነበረ ዛሬ ውሎዬ? ምን ነበረ በዚህ ቀን ውስጥ መምጣት ያልነበረበት መሄድ ያልነበረብኝ? ነገ ምንድነው ማድረግ ያለብኝ? ሲመሽ ወሩ ሲያልቅ እንዴት ነበረ ይሄ ወር? ከዛ እንዴት ነበረ ከእግዚአብሔር ጋር? እንዴት ነበረ ከቤተሰብ ጋር? እንዴት ነበረ በስራ ጉዳይ? ወደሚመጣው ወር ማለፍ የሌለበት ነገር ምንድነው? መገምገም ጥሩ ነው። እግዚአብሔርም እንደዛ ስላደረገ ስለዚህ እንደዚህ ይላችኋል፣ ገምግሙ። 16 ዓመቱ ሲገመግሙት ብዙ የሚስተካከል ነገር አለ። ትታችሁታል የኔን ጉዳይ፣ ረስታችሁታል የኔን ጉዳይ፣ ቸልተኛ ሆናችኋል በኔ ጉዳይ፣ ቀጠሮ አብዝታችኋል በኔ ጉዳይ። ለራሳችሁ ሲሆን አሁን፣ ለኔ ሲሆን ነገ፣ ለራሳችሁ ሲሆን አሁን፣ ለኔ ሲሆን ቀስ ብሎ ይደርሳል። ለራሳችሁ ሲሆን አሁን፣ ለኔ ሲሆን ጊዜው ገና አልደረሰም። እንደውም ነግራችኋለሁ ጊዜው አሁን ነው ይላችኋል እግዚአብሔር። ሲያጠገባችሁ ያለው ሰው ጊዜው አሁን ነው ብሎ ጌታ የተባረከ። በእግዚአብሔር ጉዳይ ላይ ዝንጉና ቸልተኛ የሆኑበት የመጀመሪያው ነገር እንደነገርኳችሁ በራሳቸው ነገር ስለተያዙ፣ በራሳቸው ጉዳይ ስለተያዙ፣ ጉልበታቸው፣ ጊዜያቸው፣ ቀናቸው በሙሉ በራሳቸው ነገር ስለሆነ፣ ሁለተኛው የውጊያ ወይም ደግሞ የሳምራውያንና የአሕዛብ ውጊያ ሰለባ መሆናቸው። አሁን በዋነኝነት በፍጥነት የምናገረው ነገር ላይ ደርሻለሁ። እንደዚህ የሆኑት ቸልተኛ የሆኑት የእግዚአብሔርን ሥራ እርግፍ አድርገው የተዉት ወዳጆች ከውጊያ የተነሳ ነው። ጠላቶቻቸው በውጊያ ካሳደሩባቸው ጫና የተነሳ ነው። በሐጌ መጽሐፍ ውስጥ ከኔ ጋር ናችሁ? በሐጌ መጽሐፍ ውስጥ የዲያብሎስ ውጊያ ዓላማዎችን 4 ነጥቦች ማየት ትችላላችሁ። ወይም በሌላ አማርኛ የሐጌ መጽሐፍን ያጠና ሰው የሐጌ መጽሐፍን ያነበበ ሰው ሰይጣን ለምን እንደሚዋጋው 4 ነጥቦችን ያገኛል። እንደዚህ ብላችሁ ጠይቃችሁ ታውቃላችሁ? ለምንድን ነው የሚዋጋኝ ዲያብሎስ? እኔ የሐጌ መጽሐፍን ሳነብ የዲያብሎስ የጥቃት ዓላማዎችን አገኘሁ። ለምንድነው ዲያብሎስ የሚዋጋኝ? መንፈሳዊ ውጊያዎች ዓላማ አላቸው ወይ? ነው ዝም ብሎ ነው ዲያብሎስ እንደው ስራ ከመፈታ ብሎ የሚዋጋኝ? ታውቃላችሁ ዲያብሎስ እኔን የሚዋጋን ስራ ስለፈታ ሳይሆን ስራው ስለሆነ ነው። አንዳንድ ሰው ስራ እስከማገኝ ጊዜ ማሳለፊያ ብሎ የሆነ ነገር ያደርጋል አይደል? የተሻለ ነገር ሲያገኝ ይተዋል። ስራ ከመፍታት ይሻላል ብዬ ነው የሚላችኋል። ብዙ አበሻ የሚሰራው ስራ ከመፍታት ብሎ ወጥሮ ለሊት ጠዋት ወጥቶ ማታ የሚገባበት ታውቃላችሁ። ቤስት የሆነውን ነገር አይደል፣ በልቡ በመንፈሱ ያለውን አይደለም። ስራ የተሻለ እስኪገኝ ዲያብሎስ እኔ ቅዱሳንን የሚዋጋው ስራ ስለፈታ አይደለም፣ ስራው ስለሆነ ነው። ለዚህ ነው እኛ መንፈሳዊ ውጊያን በሲሪየስ መልኩ የምናየው። እኔን መዋጋት ስራው የሆነ ዲያብሎስን እኔም ስዋጋው ስራ ያርጌ ነው ዋጋው። በዓላማ ነው የሚዋጋው ዲያብሎስ። ለምን እንደሚዋጋሽ ያውቃል። እዚህ ክፍል ላይ ለምንድን ነው የዲያብሎስ የውጊያ ዓላማዎች? ያው እኔ ባለፈውም ነግሬያችኋለሁ፣ ብዙ ጊዜ እናገራለሁ፣ ዛሬም ነግራችኋለሁ። የጨርቆስ ልጅ ነኝ፣ ነግሬያችኋለሁ። በጣም ነው የምወደው የጨርቆስ ልጅ በመሆኔ እና ጨርቆስ ውስጥ ደግሞ ስትኖሩ ካለው በረከት መካከል አንዱ ቪዲዮ ቤት ነው። ቪዲዮ ቤት በቃ በጣም በሽ ነው። ህንድኛ ፊልም በጣም ከልጅነት የጀምሮ ነው እኔ በቃ ማቀው ማየው ነበር። እና ከዚህ የተነሳ ህንድኛ ልተረጉም ሲል ነው ራሱ ጌታ ይጠራኝ። ገብቶ ይገባይ ነበር።
ዱባይ ራሱ ሲሄድ ብዙ ጓደኞቼ ህንዶች ናቸው። የሚገርማችሁ ነገር ይገባኛል መንፈሱ ምናምን ነገር ራሱ መዝሙር ህንድኛ መዝሙር ሁሉ አዳምጥ ነበር ዘፈኑ እንዳይዋጋኝ ብዬ ማለት ነው። ልጆኝ በቃ ማፈልግ ኢንተርኔት ውስጥ ምናምን ነገር እና በአክሽን የተሞሉ ፊልሞች ህንድኛ ላይ በጣም ብዙ ነው ያለው። ከነዛ መካከል አንድ ደግሞ የአሜሪካ በጣም ሞዶ በልጅነቴ ሞዶ አንድ አክተር ነበር። ሳድግ ግን ሐሳብ ቀይሬያለሁ። ራምቦ የሚባል ታውቃለህ? ራምቦ የሚባል በጣም የብዙ ሰዎች እንትን ነው። በቃ ፊልም አፍቃሪዎች ይወዱታል። ራምቦ የሚባለው ሰውዬ እኔ የሚዋጋበት መንገድ ግርም ነው የሚለኝ። እዚህ ጋር ቀይ ነገር እዚህ ጋር ያስራል። ረጅም ቀላ እጁ ላይ ይጠመጥማል። ከዛ በኋላ ያን ሁሉ ረፍርፎ ፊልሙ ሲያልቅ 2 ሰው ነው የሞተው። መተኮስ ከጀመረ ራምቦ 2 ሰዓት ነው የሚሆነው። የሚገርም አያቆምም በምንም ታምር። እና የሆነ ከተማ ገብቶ ጠላት አይጠፋም በቢ እና እንወደው ነበር ድሮ ራምቦ። ካደኩ በኋላ ግን ሰይጣን እንደ ራምቦ እንዳልሆነ ገባኝ። እዚህ ሰፈር ጴንጤ አይጠፋም ብሎ ቢያደርግ እንዳይመስል ራምቦ እንደ ራምቦ አይነት ነገር የለም። ዲያብሎስ ብሎኛል አንድ ወንድም። ስናይፐር ነው ያለው እንዲያነጣጡ ግንባሯን ነው ብሎ የሚገርም ነገር እንጂ ብሎ ቆይ መዋጋቴ ካልቀረ አይቀር የሆነ ነገር መሆኑ ካልቀረ አይቀር ብሎ በዓላማ የሚተኩስ አይደለም። በዓላማ የሚተኩ እያንዳንዷን ነገር በዓላማ ነው የሚያደርገው። ወደ ኢየሱስ መጥቶ ኢየሱስን የፈተነበትን መንገድ ጠይቁ። ዘመናት በሙሉ ሲዘጋጁ የነበረ እኮ ነው። በኤደን ገነት አዳምን የጠየቀው እኮ ነው። ከ1000 ዓመት በኋላ አሻሽሎ ኢየሱስን የጠየቀው። የዲያብሎስ ውጊያዎች በሙሉ ልክ በስናይፐር እንደሆነ በጣም በኢላማ ውስጥ መንፈሳዊ ውጊያ ዝም ብሎ እንደ ራምቦ የሆነ እንጨፋጨፍበት የሚልበት ሳይሆን እያሰበ ዛሬ ሰኞ ነው እንዴት ላርክ፣ በዚህ ክረምት እንዴት ነው ይሄ በዓላማ ነው። የሚገርማችሁ እዚህ ክፍል ላይ የዲያብሎስ የውጊያ ዓላማዎችን ነው የምንመለከተው። ሊትራሊ ዲያብሎስ መንፈሳዊ ዓለም ላይ ያለው ውጊያ የተጠቀመባቸው ሳምራውያንና አሕዛብን ነው። ስለዚህ እነዚህ እስራኤላውያን የእግዚአብሔር ቤትን ለመስራት ሲነሱ ውጊያ መጣ። ውጊያ መንፈሳዊ ውጊያ በሉት ከማን? ከአሕዛብና ከሳምራውያን እና በውጊያው ጥቃት ውስጥ ወደቁ። እንደ መሸነፍ እንደ መቁሰል ቁጠሩት ማለት ነው። መንፈሳዊ ውጊያ ስለነበረ እና የተዋጓቸው ለምን ዓላማ እንደነበረ አያውቁም። ግን እዚህ ክፍል ላይ ስናነብ 4 የዲያብሎስ የውጊያ ዓላማዎችን፣ የመጀመሪያው መንፈሳዊ ቸልተኝነትን መፍጠር። ወዳጆች ሆይ መንፈሳዊ ቸልተኝነቶች ሁሉ የጥቃት ምልክቶች ናቸው። ዲያብሎስ ለምንድን ነው የሚዋጋኝ የሚለው የመጀመሪያው መልስ መንፈሳዊ ቸልተኝነት ውስጥ ሊከትሽ። መንፈሳዊ ቸልተኝነት የዲያብሎስ ጥቃት ምልክቶች ናቸው። በዲያብሎስ ጥቃት ውስጥ ያለ አማኝ የመጀመሪያው ምልክት በጣም በእግዚአብሔር ጉዳይ ቸልተኛ ነው። በመንፈሳዊ ነገር ቸልተኛ ነው። ይኸውላችሁ አሁን እዚህ ክፍል ላይ ሳነብ እነዚህ ሰዎች ባይ ኔቸር በባህሪ ቸልተኛ አይደሉም። በተፈጥሮ ቸልተኛ የሆኑ አይደሉም። ወይም ደግሞ ጸጉራቸውን ማይቆረጡ፣ ጥፍራቸውን ማይቆረጡ፣ ጫማቸውን ማያስጠርጉ አይደለም። ዲያብሎስ ጥቃት ውስጥ ሲከትሽ ጸጉር ቤት እንዳትሄጂ አይደለም የሚከለክልሽ። ጸጉር ቤት ሁሉ ልትከፍቺ ትችያለሽ። ይኸው ተመልከቱ። የእግዚአብሔር ቤትን ሲሰሩ ተዋጓቸው፣ የራሳቸውን ቤት ሲሰሩ አልተዋጓቸውም። ምክንያቱም ዋናው ዓላማ የሚገርማችሁ ነገር የእግዚአብሔር ቤት ከተሰራ የእስራኤል ኃያልነት እንትን ይላል ይመጣል። የእስራኤል ኃይሏ ቤተ መንግስቷ ሳይሆን ቤተ መቅደሷ ነው። ቤተ መቅደሱ ፈርሶ ቤተ መንግስቱ የሚገርማችሁ ነገር ባይፈርስ ኃይል የላትም። ምክንያቱም መንፈሳዊ ኃይልን ያላት እስራኤል፣ ክብር ለኢየሱስ ይሁን። ምክንያቱም በባዶ እጃቸው ያሸነፉ ሰዎች ናቸው። መንፈሳዊ ነገሯ ከተጠናከረ ፋይናንሷ ይጠናከራል፣ ኢኮኖሚዋ ይጠናከራል፣ ቤቷ ይጠናከራል፣ ትዳሯ ይጠናከራል። የእስራኤል የኃይል ምንጭ መቅደሱ ነው። መቅደሱ ከተዳከመ ግን ዓለም ላይ ያለ መሳሪያ ሁሉ ቢኖራት ደካማ ነው የምትሆነው። ያንን ስለሚያውቅ ዲያብሎስ በቀጥተኛ የእስራኤላውያንን መንፈሳዊ ሕይወት በመዋጋት ቸልተኝነት ውስጥ ከተታቸው። ሰይጣን ሰዎችን የሚዋጋቸው በመጀመሪያ ቸልተኛ እንዲሆኑ ነው። ቸልተኛ እንዲሆኑ ታውቃላችሁ አይደለ? የ21ኛው ክፍለ ዘመን ትልቁ ተግዳሮት ክህደት አይደለም። ሰዎች አይክዱም እኮ አሁን የሚገርማችሁ ነገር አይክዱም። እኔ እንግዲህ እንደሰማሁት ቀደም ባሉ ዓመታት ሰው በእግዚአብሔር ላይ ቅራኔ ሲኖረው በክርስትና ሕይወቱ ጠንካራ እንዳልሆነ ሲያቅ እንደማያዛልቀው ሲያቅ ፊት ለፊት ነው የሚነግራችሁ። በቃ ክጃለሁ ብሎ ቸርቹ ፊት ለፊት ያለ አካባቢ ጃምቦውን አዞ
ጫቱን ይዞ ከዛ ታዩታላችሁ ለመጸለይ የሚያመቻል እንደዚህ አይነት ሰው ወንድማችንን አስበው ለማለት አሁን ሰው አይክድም የሚገርማችሁ ነገር በከፍተኛ ሁኔታ ምን ውስጥ ይገባል መሳለ ቸልተኛ ይሆናል በጣም ከፍተኛ ቸልተኝነት ውስጥ ይገባል የቸልተኝነት ምልክት ይታይበታል ለእግዚአብሔር ጉዳይ ግለት የሌለው ሰው ለእግዚአብሔር ጉዳይ ንቁ ተሳትፎ ያልሆነ ሰው ልክ እንደነሱ በእለት በራሱ ጉዳይ የተያዘ የራሱን ነገር ለማሻሻል የሚሮጥ የሚገርማችሁ ነገር ጥርሱን መቦረሽ የሚረሳ አይደለም ቸልተኛ ሰው ማለት በዚህ አውድ መሰረት ጸጉሩን ማበጠር የሚረሳ አይደለም በዚህ አውድ መሰረት ሻወር ከወሰደ 3 ወር የሆነው ሰው ማለት አይደለም እንደውም እነዚህ ሰዎች ጠንቃቃ ናቸው በጣም ትርፋማ ናቸው የሚያማምሩ ቤቶች አሏቸው በንግድ ውጤታማ ናቸው በትምህርት ዲፕሎማ የነበራቸው ማስተርስ ደርሰዋል ጸሎት ሲባል ግን የእግዚአብሔር ነገር ሲባል ግን ይጫጫናቸዋል በመንፈሳዊ ጉዳይ ላይ ሩቅ ሆነው በራሳቸው ጉዳይ የመንፈሳዊ ጥቃት ምልክት ለእግዚአብሔር ጉዳይ ዝንጉ መሆን ሩቅ መሆን አለመነሳሳት አለመነቃቃት በእግዚአብሔር ጉዳይ መዘናጋት አንዳንድ ሰዎች ታውቃላችሁ አንድ ቀን ጂም ሲያመልጣቸው የሚደነግጡትን ያክል ጥርስ ሳይቦርሹ ከቤት ሲወጡ የሚደነግጡትን ያክል እህቶች ጸጉር ቤት ሲወጡ ወይም ቦርሳቸውን ከፍተው የሚወዱትን ሜካፕ ሲያጡ የሚደነግጡትን ያክል ጠዋት አልጸለይኩም የሚል ድንጋጤ አይኖራቸውም ከጸለዩ 6 ወር ቢሆናቸውም በሚመጡት 6 ወር አንድ ቀን ጸልያለሁ የሚል ነገር ውስጥ ነው የሚገቡት ከኔ ጋር ናችሁ አይደለ የሆነ ቦታ ለመሄድ ንቁም የሆኑ ሰዎች የእግዚአብሔር ቤት ሲመጣ ግን በሚመጣው ሳምንት በሄድስ ምን ይመጣል ማለት ይጀምራል ይሄ ዲያብሎስ የሚዋጋሽ የኔናት ጸጉር ቤት እንዳትሄጂ አይደለም ስራ እንዳትሄጂ አይደለም ወይም ጓደኞች ጋር ቡና እንዳትጠጪ አይደለም መንፈሳዊ ጉዳይ ላይ ነው ሰው በመንፈሳዊ ጉዳይ ዝንጉ ከሆነለት ኢላማውን መጥቷል ምክንያቱም መሰረቱ እሱ ስለሆነ ስለዚህ ሰይጣን ለምንድን ነው የሚዋጋኝ አንደኛው በእኔ ህይወት ላይ እኔን የተዘናጋ ክርስቲያን ማድረግ ለምን አይነት ጉዳይ ለእግዚአብሔር ነገር መንፈሳዊ ቸልተኝነትን መፍጠር እንደ እግዚአብሔር ሰው ነግራቸዋለሁ በዚህ ክረምት እግዚአብሔር በአንድ ሰው ቤት ላይ እንደገና ትጋትን እንደገና ፍቅርን እንደገና መነሳሳትን ይፈጥራል አሜን እጃችሁን ከፍ አድርጉና ለእግዚአብሔር ጉዳይ ድገሙ ለእግዚአብሔር ጉዳይ ቸልተኛ አልሆንም ድገሙና ለእግዚአብሔር ጉዳይ ቸልተኛ አልሆንም ለመጨረሻ ለእግዚአብሔር ጉዳይ ቸልተኛ አልሆንም ኳየር ግቢ ቀስ ብዬ እንደ ሰማይ ለዘመሪ ነው እንደ ግቢ ያው በዚህ አመት አገልግል ስትለው ሰው ቆይቺን እንትን አርጌ እንደዚህ ቀስ ብለን ይደርሳል ዋዳው የኛን እንስራ የት ይሄድብናል ይሄ ወደ ማለት መጥቶ ግን የትም ስለማይሄድባቸው ሳይሆን በሳምራውያንና በአሕዛብ በኩል ሰይጣን እንደዛ እንዲያስቡ ስለተዋጋቸው እንዲረሱት ቤቱን እንዲረሱት የእግዚአብሔርን ነገር በእግዚአብሔር ጉዳይ ላይ ቸልተኛ ዝንጉ እንዲሆኑ በኢየሱስ ስም መንፈሳዊ መዘናጋቶች ሁሉ ዛሬ ማታ ይመታሉ ትኩስ እንሆናለን ለእግዚአብሔር ነገር ጩና እስቲ አሜን በሉ ሁለተኛው የመንፈሳዊ ውጊያ ዓላማ መንፈሳዊ ረሃብና ፍላጎትን መቀማት በሐጌ መጽሐፍ ላይ ተመስርተን ስንመለከት መንፈሳዊ ረሃብና ፍላጎትን መቀማት መንፈሳዊ ረሃብና ፍላጎትን መቀማት ይኸውላችሁ እኔ በጣም እግዚአብሔር የተጠቀመባቸውን ሰዎች ታሪክ ማንበብ ወዳለሁ ባዮግራፊያቸው ቦንኬ ቢሊግራም ካትሪል ኩርማን ወራ ሮበርት ምናምን የሚባሉ እነዚህ ትልልቅ እግዚአብሔር ሰዎች ታሪካቸው ነው አሱዛ ሪቫይቫል ምናምን የሚባሉ አሉ የዌልስ ሪቫይቫል የሚባሉ እነሱ በጣም ቦታ ራሱ እግዚአብሔር እዚህ ቦታ ሰርቷል ከተባለ እንደው ኢትዮጵያ ውስጥ ካለ ሄጄ ባየው ደስ ይለኛል ሌላም ሀገር ከሄድኩኝ የሰማው ታሪክ እወዳለሁ ትልቅ እግዚአብሔር ሰዎች ቅድም ያወራ ነበር ከፓስተር ቢኒጋና ከመጽሐፍ የሚገርማችሁ አንድ ብቻ ሆነው እንዴት ሰው በአንድ ሰው ይሄን ሁሉ ስራ ይሰራል የምትሏቸው ከመቶ የሆኑ ሰዎች አሉ ምንድነው ምስጢራቸው ብዬ ሳነብ ረሃብ ታውቃላችሁ አይደለ ከናንተ ነው መቼም መጽሐፍ ቅዱስ ውስጥ ረሃብ ከእግዚአብሔር ጥጋብ ነው ከሱ የምትራቡት እናንተ ናችሁ የሚያጠግባችሁ እሱ ነው አንዳንድ ሰው ረሃቡንም ጥጋቡንም ከእግዚአብሔር የሚፈልጋል እንዲህ የሚባል ነገር የለም በተጠሙ መሬቶች ላይ ዝናብን ያለው እኮ ክረምት ስለተሰነጠቀው መሬትና ከሰማይ ስለሚመጣው ዝናብ አይደለም መጽሐፍ ቅዱስ ውስጥ መሬት የልብ ምሳሌ ነው ታውቃላችሁ ኢየሱስ እንኳን አራቱን ዘር መሬት ላይ ወደቀ ያለው ዘሩ ቃሉ መሬቱ ደግሞ ልብ ነው ብሏል ለዚህ ሰይጣን የሚዋጋችሁ በመጀመሪያ ረሃባችሁን ማጥፋት ነው ረሃቡ የጠፋን ሰው ማገልገል እንዴት ከባድ እንደሆነ
ረሃቡ የተወሰደበትን ሰው ዲያብሎስ በውጊያ ረሃቡን ያስጣለውን ሰው ማገልገል እንዴት ከባድ እንደሆነ የማይርበው ሰው ወይም ደግሞ በረሃብ ውስጥ ያልሆነን ሰው ማገልገል መንፈሳዊ ፍላጎት ማጣት በዚህ ዘመን ያለው ትልቁ ቻሌንጅ መንፈሳዊ ፍላጎት መጸለይ መፈለግ መጾም መፈለግ መዘመር መፈለግ ህብረት ማድረግ መፈለግ ቅዱሳንን መፈለግ አገልጋዮችን መውደድ መፈለግ ጸጥ ለምን አትሉም ጥቃት ዲያብሎስ የሚዋጋችሁ ወዳጆቼ በኢላማ ነው ከሲኦል ሲወጣ እነዚህ ሊስት ይዞ ነው የሚወጣው ቲክ ያደረገ ነው የሚዋጋ የሚገርም ነገር አንደኛው ቸልተኝነትን መፍጠር ነው ሁለተኛው መንፈሳዊ ረሃብና ፍላጎትን መቀማት ዛሬ እግዚአብሔር በአንድ ሰው ቤትና ህይወት ላይ ይሄንን ምርኮ ይመልስለታል ሲጩና አሜን በሏል ከኔ ጋር እጃችሁን ከፍ አድርጋችሁ መንፈሳዊ ፍላጎት ይመለሳል በሏል አሜን አዲስ ክርስቲያን አይታችኋል መላመድ ጉዳቶች የሚል ትምህርት አለ አዲስ ክርስቲያን አይታችኋል ገና በቃ የተነሳሳ ደህንነት የተማረሰ እንደዛ ይላሉ እኮ አሁን እኔ መጽሐፍ ቅዱስ ይዤ ምናምን ሲሄድ ትራንስፖርት መጠቀም ከሆነ አዲስ ጴንጤና አይደል ይሉኛል ለምን የቆየው ጴንጤ መጽሐፍ ቅዱስ መጀመሪያ ሲጠመቅና ደቀ መዝሙር እንደሆነ ሲያስብ ቸርች በጣም እየተካፈለ እንደሆነ ሲያስብ መጀመሪያ የሚቀንሰው መጽሐፍ ቅዱስን ነው የድሮ ጴንጤስ ትልቅየው ባይብል ለማስታወሻ ይዞ መጽሐፍ ቅዱስ እንደያዘ እንዲ ቼክ እንደሚታይ ሁሉ ማየት ይፈልጋል ማለት ሰዎች እንዲያዩለት ይፈልጋል ትኩስ ፍቅር ነው እየቆየ ሲመጣ ድሮ የሚገርማችሁ ነገር አዲስ ክርስቲያን ሲሆን ሰው ሮጦ መጥቶ ወንበሩ ራሱ አቧራ አይኖረው ሳይ ተንበርክኮ ነው የሚጸልየው አሁንሳ ራሱ የሆነ እዚህ አካባቢ እግዚአብሔር ይመስገን ካፌው ራሱ ሌላ ክፍለ ከተማ ነው የሆነ ቸርች ይጃለው ምንድነው ወርሺፕ ሲጀምር ነው የሚደዋው ጀመረ ማን ነው እነዚህ ሰዎች ድሮ እኮ በር የሚያንኳኩ ናቸው ለመጸለይ ሲላመዱ ሲቆዩ ፍላጎቱ ሲቀንስ ረሃቡ ሲቀንስ የሚገርማችሁ ነገር አብሮ ብዙ ነገር ይቀነሳል አሁን እኮ እኛ ያስቸገረን ነገር ሰው ቸርች እንዲመጣ ማነሳሳቱ ነው የ10 ዓመት የሆነውን ሰውዬ ጌታን ከመከተል 15 ዓመት የሆነውን ሰውዬ ቸርች ስላለ መምጣት ባይመጣ ምንም እንደማይሆን ህብረት ቢጎድል ምንም እንደማይሆን ባያገለግል ምንም እንደማይሆን ብዙ አይምሮ ውስጥ ስላለ እንደገና ወደ ኋላ ተመለሰ ለማነሳሳት ነው የሚገርማችሁ ነገር ለምን ተቀምጧል ረሃቡ መንፈሳዊ ተነሳሽነቱ ተወስዷል ፍላጎቱ ተወስዷል ሰይጣን እንደዛ መፈለግ የሚባለው ጉዳይ ውስጥ ነው ቅባት ያለው መራብ የሚባለው ጉዳይ ውስጥ ነው ለእግዚአብሔር ጉዳይ ቅርብ መሆን ሁሉ ጊዜ ይላል የሚገርማችሁ በጣም ቶሎ በእግዚአብሔር ጉዳይ መነካት ለእግዚአብሔር ነገር በጣም ሴንሲቲቭ መሆን እና አሁን ከመካከላችሁ አንድን ሰው ወደዚህ አምጥቼ በመርፌ በወጋው እንደዚህ መርፌው ሙሉ አስገብቼ አይኔ አያመኝም ቢል እኔ እኮ መርፌ አያመኝም ገጀራ ነው ቢል እኔ እንዲ በመጥረቢያ ካልሆነ እኮ መርፌ ምናምን ቢል ወይኔ ታድሎ ነው የምትሉት አይ መታደል አይደለም ይሄ ጤና ማጣት ነው ነርቮ አይሰራም ይሰውዬ ነርቮ አይሰራም እኔ በገጀራ ነው ካለ ነርቮ አይሰራም ይሰውዬ ሴንሲቲቭ አይደለም አንዳንድ ጊዜ ከባለቤቴ ጋር እየሄድን ድንገት ወይ ውሻ ሲጮ ወይ የሆነ ነገር ድንግጥ ብዬ ዞረስል እንዴ ወንድ አይደለ እንዴ ትለኛለህ ይሄ የወንድነት አይደለም የወንድነት ጉዳይ አይደለም የጤና ጉዳይ ነው ጤነኛ ነኝ ውስጤ ያለው ነገር ውጪ ለሰማው ቶሎ ሪአክት አርጓልና እንደዛ ከወንድነት ጋር አንዳንዱ ወንድነት መስሎት የሚገርም ነገር ነርቭ በሽተኛው ነው በቃ ምንም ውጪ ያው ኮሽ ሲል ዞር ብል እኔ ይሄኛው ሰውነቴ ለሰማው ድምጽ ቶሎ ሪአክት አደረገ ፈጣን ነው ማለት ነው ውጪውን የመቆጣጠር አቅሙ ጠንካራ ነው ማለት ነው እንጂ እኔ መድፍ ካልሆነ ካለ የጠንካሬ ጉዳይ አይደለም ተመርመር ሄደ ሐኪም ቤት ወይ እንጸልይልህ አንዳንድ ሰው በግሪክ ካልሆነ በዕብራይስጥ ካልሆነ እኔ ጥልቅ መንፈሳዊ ነገሮች ካልሆኑ አይነኩኝም ወንድሜ በገጀራ ላይ ደርሰሃል በመጥረቢያ ካልሆነ ገና ሃሌሉያ ሲባል የምትነካበት ህይወት ሊኖር ያስፈልጋል አሜን አትልም ወይ ገና ፕሮግራም መሪ ዋንቱ ቼክ ምናምን ሲል ራሱ ልሳን እንዲህ ነው ለእግዚአብሔር ቅርብ የሚሆነው ወዳጅ መዝሙሩን አወቀውም አላወቀውም ድሮ እያለቀስክ እንደዘመርሽው እያለቀሽ እንደዘመርሽው ገና ሙዚቃው ሲመጣ በጣም እንደዛ አይነት ቅርበት ያስፈልጋል ብዙ ሰዎች ግን ስለተወሰደ ጉዳዩ ምን እየተባለ እንደሆነ ራሱ አይገባቸውም እግዚአብሔር ብዙ ነገር እያፈሰሰ እግዚአብሔር በባሪያዎቹ ብዙ ነገር እየተናገረ ብዙ ነገር እያወጣ ጥልቅ ነገር ካልሆነ እኮ ነው ብዙም ይላል ይሄ ጥልቅ ነገር የተወሳሰበ ነገር መፈለግ እንደነገርኳችሁ ነው የፍላጎት ማጣት የተነሳሽነት ማጣት ከዛም ደግሞ የረሃብ መቀማት ነው ዲያብሎስ አንድን አማኝ የሚዋጋው ረሃቡን ሊቀማው ነው ረሃቡን ከቀማው በኋላ በቃ አለቀ ውጤታማ ሆኗል ሰውየው
ሲንገሌ እንደሚለው ድቡልቡል መንፈስ የሚለው አለ። ሲንገሌ ድቡልቡል ሆኖ መጽሐፍ ቅዱስ ጥናትም ምንም አይመስለው፣ ጸሎትም ምንም አይመስለው፣ ጾም ጸሎትም ምንም አይመስለው። 21 ቀን ጾም ጸሎት የዳንኤል ዘመቻ ስትሉ ፓስተር አልበዛም ይላል። 7 ቀን ቢሆን ደስ ይለዋል። 7 ቀን ቢሆንም የሚገርማችሁ ነገር እኔ ገና ጅቡቲ ሚሽነሪ ሆኜ ሲሄድ አየሩ ላይ ያለው መንፈስ ሳየው በ40 ቀን ጾም ጸሎት ካልሆነ እንደማይመታ ገባኝ። ምክንያቱም ጅቡቲ ነው። ስለዚህ ይሄ መንፈስ በጾም ጸሎት ካልሆነ አይወጣም እንዳለው ኢየሱስ 40 ቀን ጾም ጸሎት አወጅኩ። ገና እንደደረስኩ 3-4 ቀን አብሬ አገልግዬ 40 ቀን ጾማለን በየቀኑ አለው። እኔ ስል አንድ ወንድም መጥቶ ፓስተር አልበዛም አለኝ። ይህ ምድረ በዳ ላይ ያለን ህዝብ ምንድነው በ40 ቀን ጾም ጸሎት የምታስጨንቀው? አልበዛም? ምን የቤት ኪራይ ምናምን ነገር ጭንቃለ? ምን ሊያደርግ ነው ሰውየው? ሊዘጋ። ከዛ በኋላ የሆነ ብር ይሰጠኛል። የ40 ቀን ጾም ጸሎቱ ወደ ስንት ቀን ይመጣል? ወደ 10 ቀን ይመጣል። እግዚአብሔር ደግሞ ሌላ አንድ ስፖንሰር ያስነሳል። ከዛ በኋላ እሷም 10 እንኳን ጾም ጸሎት ትቀራለች። ጾም ጸሎት የሚባል ነገር የለም። የሚገርማችሁ ነገር ለምን ተዘግቷል? እና ምን ችግር አለ? የሆነ የጨነቀ ነገር አለ? ፋይናንሻል ነገር አለ? ፋይናንስ አይደለም፣ ጌታ ስለተናገረኝ ነው። ጅቡቲ ውስጥ ጌታ 21 ቀን ጾሙ አለ። አዎ ጾሙ አለ። ተነሳሽነት ማጣት፣ ፍላጎት ማጣት። ገና ጸሎት ሲባል በጣም የሆነ መርዶ እንደሰማ ጾም ጸሎት ሲባል ወደ ጸሎት ሲባል እንቅልፍ ከመጣ ለእግዚአብሔር ነገር ሲባል እንቅልፍ ከመጣ በሌላ ለምትወደው ጉዳይ ለፊልም ለእግር ኳስ ጨዋታም ሊሆን ይችላል፣ ለሌላ ማህበራዊ ነገር በጣም መነሳሳት ጋር የዛ አይነት ፍቅርና መሰጣት ለመንፈሳዊ ነገር ከሌለ ወዳጆቼ ሆይ እሱ ጋር እግዚአብሔር ለዛ ነው ቼክ አርጉ ራሳችሁን ያለው። ዲያብሎስ በእነዚህ ሁለት ዋና ምክንያት ይዋጋናል። አንድ መንፈሳዊ ቸልተኝነት ውስጥ ሊከተን፣ ሁለት የሚገርማችሁ ነገር ረሃባችንን ሊቀማን። ረሃቡ የተቀማ አማኝ ጦር መሳሪያውን እንደተቀማ ነው። ቅባትም ኃይልም ምንም አያርፍበትም። ትልልቅ የእግዚአብሔር ሰዎችን ባዮግራፊ አንብቡ። እብድ ናቸው ለእግዚአብሔር ነገር፣ በጣም የተራቡ ናቸው ለእግዚአብሔር ነገር፣ በጣም የተጠሙ ናቸው። ከዛ ያፈሰዋል እግዚአብሔር። ሊባረካችሁ ትፈልጋላችሁ? እንድትለወጡ ትፈልጋላችሁ? እንደ ተጠማ መሬት እግዚአብሔር ሕይወታችሁን ይፈልገዋል። የዛን ሰዓት ያዘንበዋል። እግዚአብሔር የተባረከ ይሁን።